ዛሬ ወደ ፋርስ ስልጣኔ ልውሰዳችሁ። በመካከለኛው ምስራቅ ልብ ውስጥ በካስፒያን ባህርና በፋርስ ባህረ ሰላጤ መካከል የታሪክ መጻሕፍት ገጾች ሕያው የሚሆኑባት አንዲት ምድር አለች። ይህች ምድር ኢራን ትባላለች። የኢራን ታሪክ ሲነሳ መጀመሪያ የሚመጣው የፋርስ ወይም ፐርሻ ስም ነው። ከ2000 ዓመታት በፊት ታላቁ ቂሮስ ዓለምን ያስደመመውን ግዙፉን የፋርስ ግዛት ሲመሰርት ኢራን የጥበብ የሕግና የፍትህ መፍለቂያ ነበረች። የፐርስ ፖሊስ ፍርስራሾች ዛሬም ድረስ የዚያን ዘመን ግርማ ሞገስ በዝምታ ይመሰክራሉ። ኢራን የገጣሚዎችና የፈላስፋዎች ሀገር ናት። እንደ ሐፊዝና ሩሚ ያሉ ስመጥር ባለቅኔዎች ዓለምን በፍቅርና በጥበብ ስንኝ የገረፉት በዚች ምድር ላይ ነው። በኢስፋሃንና በሺራዝ የሚገኙት መስጊዶች በሰማያዊ ሰቆች ወይም ታይልስ ያጌጡት ጉልላቶቻቸውና ረቂቅ ስነ ህንጻቸው የሰው ልጅ እጅ ምን ያህል ጥበብን የማመንጨት እንደሚችል ያሳያሉ። የኢራን ዘመናዊ ታሪክ በ1979 ዓመተ ምህረት በፈነዳው አብዮት ይቀየራል። ለዘመናት የቆየው የንጉሳዊ አገዛዝ ሻህ ተወግዶ ሀገሪቱ በሃይማኖታዊ መሪዎች የሚመራ ኢስላማዊ ሪፐብሊክ ሆነች። ይህ ክስተት ኢራን ከምዕራባውያኑ በተለይም ከአሜሪካ ጋር ያላትን ግንኙነት ለዘላለም የቀየረና የዛሬውን የጂኦፖለቲካ መልክ የሰጠ ነበር። ዛሬ ኢራን በነዳጅና በተፈጥሮ ጋዝ ሀብቷ የምትታወቅ የኢኮኖሚ ኃይል ናት። ሆኖም ግን በዓለም አቀፍ ማዕቀቦችና በፖለቲካዊ ውጥረቶች ውስጥ ብታልፍም ህዝቧ ግን በእንግዳ ተቀባይነቱ፣ በምግብ ባህሉና ለትምህርት ባለው ከፍተኛ ፍቅር ይታወቃል። ባጭሩ ኢራን ማለት ጥንታዊውን የፋርስ ኩራት ከዛሬው እስላማዊ ማንነት ጋር አጣምራ የያዘች በታሪክ ማዕበል ውስጥ የማትናወጥ ሚስጥራዊና ማራኪ ሀገር ናት። ታዲያ ትራምፕ እንዳሉት ይቺ ሀገር ዛሬ ምሽት ታሪክ ብቻ ሆና ትቀር ይሆን? ሐሳባችሁን አስቀምጡልኝ። መልካም ጊዜ።